መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛችሁ። የእግዚአብሔር ልብ ካገኛችሁ የማንም አጨብጫቢ መሆን አትችሉም። ዳዊት የማን ልብ ነው አልኳችሁ? በሉ እንጂ የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላል። ዳዊት ብትደግሙ የማንን ልብ ታገኛላችሁ? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል እስቲ አባይ ገሩ። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ የእርቅ ሰው የሰላም ሰው ማለት ነው። ዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ስለማንም ለነገ የምለው ነገር የለኝም። ራሳችሁን እንድትመረምሩ ነው የሚያስፈልገው፣ በእውነት ማለት ነው። ራሳችንን መግዛት አለብን። ቁጭ ብለን እውነትና ሐሰትን ማስተዋል ይጠበቅብናል። ክርስቲያን ማለት ክርስቶሳዊ ነው። ክርስቶስ እውነትን ከሐሰት ለይቶ የሚያበጥር መሲሕ ዘውስተ እዴሁ ተብሎ የተነገረለት ገለባን ከምርት አበጥሮ የሚለይበት መንሹ በእጅ ነው ተብሏል። ክርስቶስ ገበሬ ምርትን ከገለባ በመንሹ እያበጠረ እንደሚለየው ክርስቶስ እውነትን ከሐሰት የሚለይበት ስልጣን አለው። ክርስቲያኖች ደግሞ ክርስቶስ በሰጣቸው ጸጋ እውነትን ከሐሰት በስሜት ሳይሆን በደጋፊነት ሳይሆን በሆይ ሆይታ ሳይሆን በወንጌል መነጽር አበጥረው እውነትን ከሐሰት ይለያሉ። ያን የለየን እንደሆነ በእውነት ክርስቲያኖች እንሆናለን ማለት ነው። ስለዚህ ነው ይህንን አባቶቻችን ስራቸው ተብሎ የተናገረ። ሰዎች ስለ ራሳቸው ሊናገሩ አያስፈልጋቸውም። ስሙ እስቲ፣ ዝም ብላችሁ እስኪ ስሙ። ማን ነው ስለ ራሱ የተናገረ? በእውነቱ ማለት ነው ስለ ራሱ የተናገረ ተክለ ሃይማኖት ናቸው? ገብረ መንፈስ ቅዱስ ነው? ጊዮርጊስ ነው እንደዚህ ያለ? ማን እንደዚህ ብሏል? ከቅዱሳን ማን ነው ያለ? አቡነ ተክለ ሃይማኖት እኮ 99 ዓመት ተጋድለው ሲጨርሱ ምንድን ነበር ያሉት? ዓለምን አበራሁት እኔ ግን ጨለምኩ። እንደዚህ ነበር ያሉት እኮ። ዓለምን አጣፈጥኩት ለራሴ አልጫ ሁኜ ቀረው። መብራት ራሱ ከጠፋ ማን ያበራለታል ብለው ነበር የተናገሩት ማለት ነው። ቅዱስ ዳዊት የሆነ እንደሆነ ብትጠይቁት አንተ እሴ ዋቆ ሰብ እኔ ትል ነኝ እንጂ ሰው አይደለሁም። ቅዱስ ጳውሎስን ጠጋ ብላችሁ ብትጠይቁት እኔ ጭንጋፍ ነኝ እንጂ ሰው አይደለሁም። አብርሃምን ጠጋ ብላችሁ ብትጠይቁት እኔ ፈጽሞ ትቢያ ነኝ። አንድ አባት ደግሞ እንዳሉ ታውቃላችሁ፣ አረንጓዴ የሰራውን ውሃ ግጥም እያደረጉ ይጠጣሉ። ባይታዊ ናቸው። አባይን የአረንጓዴ ውሃ ለምን እንደሚጠጡ ሲላቸው አህያ ስለሆንኩ ለአህያ ውሃ ይመረጥለታል እንዲህ አሉ። የአባቶቻችን መልካቸው ይሄ ነው። መልካቸው ክርስቶስን የሚያስመስል መልካቸው ይሄ ነው እንጂ ይሄንን እንደ ተራራ አግዝፉኝ፣ ሆይ ሆይ በሉልኝ፣ እልል በሉልኝ፣ አንጥፉልኝ፣ ጎዝጉዙልኝ እንደዚህ ያለ የማን መልክ ነው? የዲያብሎስ መልክ ነው። በእውነቱ የማንም መልክ፣ የሐዋርያትም መልክ አይደለም፣ የነቢያትም መልክ አይደለም። የማንም ሚካኤል እንደሆነ ትሕትናው ነው ከሳጥናኤል በላይ ያደረገው። ሳጥናኤልን አውርዶ የጣለው ትዕቢቱ ነው። ሰው ስለ ራሱ ሲናገር እግዚአብሔር ስለሱ መናገሩን ያቆማል። ሰው ስለ ራሱ መናገሩን ሲያቆም እግዚአብሔር ስለሱ ይናገራል። አብ ወልድ መንፈስ ቅዱስ ይፌኑ፣ አብ ወልድ መንፈስ ቅዱስ ያሰለጥኑ፣ አብ ወልድ መንፈስ ቅዱስ ሰማ ይከውኑ ነው የሚለው። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። እስኪ በሉላችሁ፣ አብ ወልድ መንፈስ ቅዱስ በሉ። ምን ይሆናሉ አለ? ምስክር ይሆናሉ። እኛ ስለ ራሳችን አይደለም የምንመሰክር፣ የሚመሰክርልን ሥላሴ ናቸው። አብ ወልድ መንፈስ ቅዱስ ይፌኑ ይልካሉ። 7 ትርጉሞች አሉት። እነሱን ትቼ ከዚህ ጋር የሚገናኘው አብ ወልድ መንፈስ ቅዱስ ይልካሉ። ነቢያትን የሆነ እንደሆነ ለትንቢት፣ ሐዋርያትን የሆነ እንደሆነ ለስብከት ይሰለጥናል ይልካሉ። አብ ወልድ መንፈስ ቅዱስ ያሰለጥኑ፣ አብ ወልድ መንፈስ ቅዱስ ያሰለጥናሉ። ነቢያትን በትንቢት ያሰለጥናሉ፣ ሐዋርያትን በስብከት ያሰለጥናሉ። አብ ወልድ መንፈስ ቅዱስ ስማ ይከውኑ፣ አብ ወልድ መንፈስ ቅዱስ ነቢያትን ትንቢቱን በመፈጸም ለትንቢታቸው ምስክር ይሆኑላቸዋል። ሐዋርያትን ድውያንን በመፈወስ ሙታንን በማንሳት ለምጻሞችን በማንሳት አጋንንትን በማውጣት ስርየተ ኃጢአት በመስጠት በዚህ ለሐዋርያት ምስክር ይሆናሉ። ቅዱስ ጳውሎስን እግዚአብሔር እንደላከው በዚህ ይመሰክራሉ ማለት ነው። ምትሃታዊ ያይደለ ትዕቢት ያልተቀለቀለበት ክበቡኝ
አጨብጭቡልኝ፣ የሌለበት ታምር በማድረግ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ሰው ታምራት እንኳን ቢያደርግ ስለ ራሱ የሚናገር ከሆነ እግዚአብሔር እንዳላከው በእውነት ይሄ ሰው ምስክር ነው። በእውነቱ ደግሞም ልብ ብላችሁ ስሙ፣ ሰው እግዚአብሔር ሳይልከው ታምር እንደሚያደርግ ማወቅ አለባችሁ። ማቴዎስ ወንጌል ምዕራፍ 7 ላይ ምንድን ነው የሚለው? በዚያን ጊዜ ይላል ብዙ ሰዎች መጥተው እንዲህ ይሉኛል፣ አኮኑ በስምከ ተነበይነ፣ በስምህ ትንቢት አልተናገርንምን? አኮኑ በስምከ አጋንንተ አውፃይነ፣ በስምህ አጋንንትን አላወጣንምን? አኮኑ በስምከ ሙታን አንሳይነ፣ በስምህ ሙታንን አላነሳንምን? ይሉኛል። እኔም እንዲህ እላቸዋለሁ፣ አማን እብለክሙ ከመ ኢያእምረክሙ፣ እውነት እላችኋለሁ አላውቃችሁም እላቸዋለሁ አለ። አላውቃችሁም። አዎ በስምህ አንዳንድ ጊዜ ምን እንላለን? ምንድነው የሚለው? ምዕመናን፣ የኛ ምዕመናን ምንድነው የምትሉ? አንዳንዶቻችሁ እንዴ እገሌ እኮ የሚባሉት መምህር አጋንንትን የሚያወጡት በክርስቶስ ስም ነው እኮ። እገሌ የሚባሉት መነኩሴ እኮ ድውያንን የሚፈውሱ በክርስቶስ ስም እኮ ነው። እገሌ የሚባሉት አዎ፣ እሱም ምን አለ? በስሜ አጋንንትን አወጣን ይሉኛል፣ በስሜ ፈወስን ይሉኛል። የኢየሱስ ክርስቶስም እየጠሩ ፈውስ እንደሚያደርጉ ነግሯቸዋል። ግን የኔን ስም እየጠራችሁ ጋኔን ስላወጣችሁ፣ የኔን ስም እየጠራችሁ ድውያንን ስለፈወሳችሁ፣ የኔን ስም እየጠራችሁ ሙት እንኳን ብታነሱ እናንተን አልምራችሁም፣ አመፀኞች ናቸው፣ የበግ ለምድ የለበሳችሁ ተኩላዎች ናችሁ እላቸውና ከበሩ አስወጣቸዋለሁ ብሎ ማቴዎስ ወንጌል ምዕራፍ 7 ላይ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነግሮናል። ሊቁ ቅዱስ ዮሐንስ አፈወርቅ ይሄን ይዞ ምን አለ? እስመ ገቢረ ተአምራት ወመንክራት ኢይክል ያድኅን እምእሳተ ገሃነም፣ ታምራትን ማድረግ ከገሃነም አያድንም ማለት። እስኪ በሉ ታምራትን ማድረግ በሉ ከምን አያድንም ማለት? ከገሃነም አያድንም ማለት። ተመልከቱ እንዴ እነዚህ ሰዎች ውሸታም ከሆኑ ለምን በእጃቸው ታምራት ይደረጋል ስትሉ፣ ስለ ሁለት ነገር ታምራት ይደረጋል። አንደኛ ፈውስ በእንተ እለ ይመጽኡ ይትፈወሱ ይላል። ሊፈወሱ ስለመጡ ሰዎች እምነት ሲባል ፈውስ ይደረጋል። ሊፈወሱ ስለሚመጡት ሰዎች እምነት ምክንያት ይደረግላቸዋል። አንድ ሁለተኛ ክርስቶስ ስሙ ሲጠራ ስለ ስሙ ክብር ብሎ ታምር ያደርጋል። እነሱን ግን ከፍርድ አያድናቸውም። ስራ ከሌላቸው፣ ተንኮለኞች ከሆኑ፣ ለገንዘብ መሰብሰብ የቆሙ ሰዎች ከሆኑ፣ ሌላ ክፋትን ይዘው የመጡ ከሆኑ እነሱን አይመራቸውም። እንግዲህ ወገኖች ስራ ይገልጣል። አፉ ከስራው የሚቀድምን ሰው ልብ ብላችሁ ተከታተሉ። ልባም ሁኑ። ጅልነት አያድንም። የሚያድነው ደግነት ነው። ዕውቀት ይጠብቃል። በዚህ ዘመን አውቀን መገኘት አለብን። አስተውለን መከተል፣ አስተውለን ማስከተል፣ አስተውለን መስማት፣ አስተውለን መናገር ይጠበቅብናል። እግዚአብሔር አስተዋይ ልቡና ለሁላችንም ያድለን። በዚህ ቦታ ምን አለ? ስራቸው ስለገለጣቸው የሐዋርያት ሥራ ተባለ። በዚህ ስራቸው ከገለጣቸው ሰዎች መካከል አንዱ ቅዱስ ዳዊት ነው። ስራው የገለጠው ሰው ነው ቅዱስ ዳዊት። ስራው የገለጠው ሰው ዛሬ ከምናከብራቸው ሰዎች ሁሉም አሁን ዛሬ ቅዱስ ጊዮርጊስ ነው። ስለ ሁሉም ለመናገር እንግዲህ ጊዜ ያጥረናል እንጂ እውነት ለመናገር ሁለቱም ስራቸው የገለጣቸው ሰዎች ናቸው። አፍ የገለጠው ሰው አይደለም። ስራው የገለጠው ቅዱስ ዳዊት የእግዚአብሔርን ሐሳብ አገልግሎ አረፈ፣ አንቀላፋ። እንግዲህ ዳዊት ታውቃላችሁ፣ ተደጋጋሚ የተነገረ ነው። ዳዊት ማለት የአምላክ ልብ ማለት ነው። እስኪ በሉ አቤት። እሺ ዛሬ አንድ ነገር ልንገራችሁ። እስኪ ሁላችሁም የአምላክን ልብ ማግኘት ፈልጋለሁ የሚል ትምህርተ መስቀል አድርጋችሁ ቀኝ እጃችሁን አውጡ። የእግዚአብሔርን ልብ ማግኘት የምትፈልጉ በጣም ጥሩ፣ በጣም ጥሩ። በጣም የማንን ልብ ነው? በጣም ጥሩ። እግዚአብሔር ይስጥልኝ። ትፈልጋላችሁ? አሁን ይሄንን እኔ መስጠት እችላለሁ፣ ማድረግ የእግዚአብሔር ልብ። ተመልከቱ፣ ኩራት ተጀመረ አትበሉ። እኔ ሌላ ነው፣ ሳይገባችሁ አትታችሁ ቆዩ። እሺ፣ እስከ መጨረሻው ማዳመጥ ይገባል። የማንን ልብ ነው ያላችሁ? አሁን እኔ መስጠት እችላለሁ። ይሄ የእግዚአብሔር ልብ ምንድነው? ዳዊት መድገም ነው። ሰጠዋችሁ አልሰጠዋችሁም?
አዎ ዳዊት ድገሙ ብዬው ነገርኳችሁ ማለት ነው። ዳዊት የማን ልብ ነው አልኳችሁ? በሉ እንጂ ምን አላችሁኝ? ዳዊት ብትደግሙ የማንን ልብ ታገኛለች? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል እስቲ አባይገሩ መነኩሴ ነው መሆን ጋብቻ ሸቀጥ ነው የምነግድ ሹፌር ነው መሆን መድከም አያስፈልጋችሁም። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛለች። የእግዚአብሔር ልብ ካገኛችሁ የማንም አጨብጫቢ መሆን አትችሉም። ንስሐ አባታችሁ በቂ ነው። ንስሐ አባታችሁ በቂ መነኩሴ ቢሆን ቄስ ቢሆን ያገባ ሰው ቢሆን በጣም የተማረ ቄስ ቢሆን ደከም ያለ እንደው ትንሽ ኮሰስ ያለ ቄስ ቢሆን ምንም ቢሆን መስቀል የያዘ ንስሐ አባት በቃ ያጸድቃችኋል፣ ይበቃችኋል። ትልቅ አባት የሚባሉ በእንዲህ ያለ ሀገር አሉ አሉ በእንዲህ ያለ በረሃ አሉ። አያስፈልጋችሁም። የሚያስፈልጋችሁ በቅዱሳን ጸሎት መተማመን፣ በካህኑ ጸሎት ይፍትህ ማለት፣ ዳዊታችሁን መድገም፣ ቤተክርስቲያናችሁን መስማት፣ ማስቀደስ፣ ስጋው ደግሞ መቀበል። እግዚአብሔር ማለት ይሄ ነው። ሌላ ምንም ውጣ ውረድ ያለበት ቀመር አይደለም። እግዚአብሔር ማግኘት ማለት ይሄው ነው። እግዚአብሔር ቅርብ ነው አለ እኮ ተመልከቱ። እግዚአብሔር ቅርብ ነው፣ ሩቅ አምላክ አይደለም። ታገኙታላችሁ። ቤታችሁ ውስጥ እግዚአብሔር አለ። መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ለዚያ ነው እኮ ማንም ምሕረት የሌላቸው እረኞች እንደሚመጡ ታውቃላችሁ ይላል ቅዱስ ጴጥሮስ። ገንዘብ የሚበሉ ሻጮች፣ ለዋጮች አሉ በየመንደሩ። በእውነቱ እግዚአብሔር ሳይልካቸው ላከን የሚሉ ከእነዚያ እጅ እንዳትወድቁ ዳዊታችሁን ድገሙ፣ ንስሐ አባታችሁን አማክሩ፣ ቤተክርስቲያን ሳሙ፣ ኪዳን አስደርሱ፣ አስቀድሱ፣ ቁረቡ። በቃ እግዚአብሔር ከዚህ ውጭ ምንም አይጠብቅባችሁም ከእናንተ። ንጹሕ መሆንን ስራ መስራትን ብቻ ነው የሚፈልገው እንጂ ወጣችሁ አሁን በእንዲህ ያለ ሀገር መፍትሔ ስራ የሚደግሙ አባት ተገኘዋሉ። በእንዲህ ያለ ሀገር ገድለ ተክለ ሃይማኖት ክፍል ነው የሚሉ አባት ተገኘዋሉ። በእንዲህ ያለ ሀገር እንዲሁ እኮ ስንት ህዝቡን እኮ አባክነው በልቶ ሊጨርሰው ነው ይሄ ሰይጣን በእውነቱ ማለት ነው። ስለዚህ የምነግራችሁ ዛሬ የእግዚአብሔርን ልብ አግኝታችኋል አላገኛችሁም? በሉ እንጂ ማን ነው የእግዚአብሔር ልብ? በሉ እንጂ ማን ነው የእግዚአብሔር ልብ? ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ በቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዴው ኮጹ ብጉኑ ዶሮ ባለ 53 ነበረ፣ ኋላ ደግሞ ባለ 78 ዛሬ እስከ ስንት ደርሷል? 103 ደረሰ እንዴ? ባለ 103 ሰው ያንን ያረግና በቀይ ቢጫ አረንጓዴ ማይደር ያረግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል ሲል ይውላል በእውነቱ ማለት ነው። እንዴት አሁን እስቲ መጀመሪያ ይውላችሁ አባቶቻችን ምን ይላሉ? 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላሉ አይደለም? እንዴ አሁን 50ውን ዳቦ ብትልሱ ትጠቅማላችሁ? አንዷን መብላት ያው ሁሉ ጸሎት ማግተልተል እንዲሁ እኮ አይደረስ እኮ ነው በእውነቱ። የጸሎት ዝሙት እዟችሁ እኮ ነው ማምላክን። አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ሥላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ። ከዚያ በኋላ ደግሞ ምን ትፈልጋለህ? አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁትን አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለ ነው የሚታደገው። እናንተ ከላይ ወደ ታች ነው እኮ የምትመጡት። እንዲሁ እኮ ከቅርንጫፍ ጀምራችሁ ነው የምታድጉ እንዴ እናንተ? ከስር ወደ ቅርንጫፍ ነው የሚታደገው። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ የረገጡ አሉ እና አቡነ ተክለ ሃይማኖት አንድ ቀን ሰይጣኑን በእጅ ጨብጠው ዳዊት እየደገሙ ነው።
ከአበምኔቱ ፊት አቀረቡት። አይትህትናማ አምላክ ራሳቸው ይዘውት በእጃቸው ይዘውት ምንወት አረ ልቀቀኝ፣ አረ ልቀቀኝ። ሰይጣኑን ጨብጠው መዝሙረ ዳዊትን እያነጎዱት ካፋቸው እየተቀዳ እሳቸው በነፋስ ሰረገላ ይዘው ሆነው ተጭነው ይዘውት ይሄዳሉ። ከዚያ በኋላ አረ ልቀቀኝ፣ አረ ልቀቀኝ፣ አረ አቃጠልከኝ፣ ከመምሬ ሳላደርስህ አልለቅህም ይሉታል። እኔ አቃጠልኩ አይሉትም። እግዚኦ እግዚኦ! የዚህ ዘመን ሰው ቢሆን የዚህ ዘመን ሰው ቢሆን ምንድን ነበር የሚያደርገው? ኑ ና ሪከርድ አድርግ ና ቅረጽ። ይሄ ወላዲታ ና ይኸው ሰይጣን ምን እንዴት እንደሚፈራኝ ልብ በል ነበር የሚባለው ማለት ነው። ልብ በል ይኸው ሲፈራኝ፣ ሲንቀጠቀጥልኝ፣ ሲያቃጥል ሰይጣን እንዴት ያለ ብልሃተኛ እንደሆነ አታውቁት። ሰይጣን አውቆት ካህናትና መነኮሳትን ለማታለል እንደሚያደርግ ያደርግ ታውቃለህ። አቃጠልከኝ ነደድኩ ይለዋል። ገና አቃጥልሃለሁ ይላል። እውነት መስሎት እያሾፈበት እኮ ነው። አዛኝን እያሾፈበት ነው የምላችሁ፣ እያሾፈበት። ሰይጣን ከመቼ ዕለት ወዲህ ነው ሰው ማክበር ሰውን ማመስገን የሚወድ? ሰው ግን አይገባውም እንዴ? ሰይጣን ከመቼ ዕለት ወዲህ ሰው ያመሰግናል? የሚናገረው ነገር ውሸት መሆኑን የምታውቁት ከዚህ የተነሳ ነው። እሱ መልካም ነገር አይወጣውም። አንድ ቀን እኮ ቅዱስ ጳውሎስ እንዲሁ ሰይጣን እንኳን ስለ ሰው ሰብኮ ስለ እግዚአብሔር ቢሰብክ እንኳን አናምነውም። እመቤቴ ንገራችሁ። አሁን እኔ እንዲያው አሁን ሰይጣን አባ እኮ በጣም ጥሩ ሰው ነው ቢል በጣም ሊገለኝ እንዳስብ ነው የሚገርመኝ። እንኳን ይውላችሁ አሁን የዚህ ዘመን ሰዎች እንደሚያደርጉ ተመልከቱ። የተቀደሱ አባታችን ስማቸው ሲጠራ ጋኔን ሲንቀጠቀጥ በካሴት አዳምጡ። ወይ ታሪክ! ሰይጣን እንኳን ስለ ሰው ስለ እግዚአብሔር ቢናገር እንኳን አንቀበለውም። ምሳሌ ቅዱስ ጳውሎስ እና ቅዱስ ዮሐንስ ሲያልፉ ተመልከቱ። ጋኔኑ መጣና እንዲህ አለ። ከአንዲት ባለዛር ላይ የሰፈረ ጋኔን ነው። እናንተ የዚህ ሀገር ሰዎች እነዚህ የልዑል አምላክ ባሪያዎች ናቸው። የነፍሳችሁን መድኃኒት ይነግሯችኋል፣ የሚሏችሁን ስሟቸው አለ። ማን እንደዚህ ያለ? ሰይጣን። ኋላ ቅዱስ ጳውሎስ ምን አለው? በል አፍክን ዝጋና ውጣ አለው። ምንድን ነው ያለው? አፍክን ዝጋና ውጣ። ሊቃውንት በጉባኤ ቤት ሲተረጉት እንዳል ታውቃላችሁ? እውነት እንኳን ቢናገር ሰይጣን ሊናገረው አይገባም ብለዋል። እውነት እንኳን ቢሆን ሰይጣን ከተናገረው ልክ አይደለም፣ ሽንገላለው፣ ተንኮላለው፣ ስውር ዓላማ ይዞ ነው የሚናገረው ሰይጣን። የሰይጣን ንግግር ታምኖ አያውቅም። እስመ ሐሳዊ ውእቱ ወአቡኃ ለሐሰት ወሶበ ይነብብ ሐሰተም ዚአሁ ይነብብ። እሱ የሐሰት አባት ነው። ሐሰትንም ሲናገር ከራሱ አንቅጦ ይናገራል ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 8 ላይ የሐሰት አባት ነው፣ ነቃ ሐሰት ነው እሱ። ይህን መቀበል አይገባም። ስለዚህ ሰይጣን አዋኪ ነው እና ዳዊት ባለበት ሰላም አለ። አቡነ ተክለ ሃይማኖት ግን በእጃቸው ጨብጠው ለአበምኔቱ አስረከቡት፣ ለአቡነ በጸሎተ ሚካኤል። አባቴ ወይን ሰይጣን በእርሶ ጸሎት ይዤው መጣሁ። ኧረ አንተ ጸሎት ነው ልጄ። መምህሩስ ሰው አይደሉምን? በተጋድሎና በቆብ የሚቀድሙኝ እርሶ አይደሉምን? ገድልን የፈጸሙ አባቴ እርሶ አይደል? የእርሶ ጸሎት ነው ያቃጠለው። ግን እኮ መዝሙረ ዳዊትን እያፈሰሱ ነው ሰይጣንን ሲያቃጥሉት የነበረው። መዝሙረ ዳዊትን ደግሞ ሰው እርቦት አያውቅም፣ ተቀስፎም አያውቅም። ዳዊት ባለበት ሰላም አለ። የእሱን ልብ አድርጎ እግዚአብሔር አድሮበት ስለሚኖር የሰላም አምላክ እግዚአብሔር ከእሱ ጋር ስላለ መዝሙረ ዳዊት ባለበት ሰላም አለ። እውነት 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 ነው የምነግራቸው። ቅድስት አርሴማን እኮ ንጉሡ ጎትቶ ወደማይገባ መሰናክል ሊጥላት ሲል መዝሙር 69 ነው የደገመች። እግዚኦ ነጽር ውስተ ረድኤትየ፣ እግዚኦ አፍጥን ውስተ ረድኤትየ፣ አቤቱ እኔን ለመርዳት ፍጠን ስትል መልአኩ መጥቶ በእሷና በንጉሡ መካከል ቆመ። እሷ ይልቁንም በገል የደከመች ብላቴና ስትሆን ንጉሡን ጎትታ አውርዳ ፈጠፈጠችው። ያችን መዝሙር በመዘመር ነው። የትኛውም ቦታ የመኪና አደጋ ቢገጥማችሁ፣ እሳት ውስጥ ብትገቡ፣ ቤት ቢቃጠል፣ የትም ብትሆኑ የቅዱስ ዳዊትን መዝሙር ከዘመራችሁ ሰላም አለ። ዳዊት ማለት ሰላም ማለት ነው። ሰላማዊ ኢየሱስ ክርስቶስ በቅዱስ ዳዊት መዝሙር በቅዱስ ዳዊት ጸሎት ለኢትዮጵያ ሰላምን ይላክልን። ዳዊት የአምላክ ልብ ነው። ዳዊት ሰላም ሰው ሁሉ የሚወድ ነው። የፍቅር ሰው ነው።
ቅዱስ ዳዊት የእግዚአብሔርን ሐሳብ ያገለግል ነበር ብያቸዋለሁ። የእግዚአብሔርን ሐሳብ እንግዲህ ሰው ብዙ አይነት አገልግሎት ነው የሚያገለግለው። አገልግሎት ብዙ ሰው ያገለግላል። ግን የማንን ሐሳብ ነው የሚያገለግል የሚለው ጥያቄ ነው። የራሱን ሐሳብ የሚያገለግል አለ፣ የሰይጣንን ሐሳብ የሚያገለግል አለ፣ የዘመዶቹን ሐሳብ የሚያገለግል አለ፣ የነገስታትን ሐሳብ የሚያገለግል አለ። ከቤተ ክርስቲያን ተቀምጦ ለፖለቲካ የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ ሰይጣንን የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ የገንዘብ ባሪያም ይኖራል። ከቤተ ክርስቲያን ተቀምጦ የፍላጎቱ ባሪያም ይኖራል። ፍላጎቱ እስከተሳካለት ድረስ እግዚአብሔርን ፈጽሞ የማያስብ ማለት ነው።